ያሁኑ በቀል በቂ ነው። እኔ እናንተ በጨለማ ኖረናል። ለልጆቻችን ስንል ግን ሁሉን ነገር ማቆም አለብን። ጋጋ ከኔ በላይ ያንተ ጉዳት ይሰማኛል። ግን ከዚህ በኋላ ማቆም ያለብን ይመስለኛል። ለመኖሪያ የሚሆን ገንዘብ አምጥቼልሃለሁ። ከዚህ በኋላ ሌላ ሀገር ሄደህ መኖር ትችላለህ። በየጊዜው ደግሞ ተጨማሪ ገንዘብ አድራሻ ልክልሃለሁ። አይነሳም። ሄሎ ሚኒ፣ ደህና ነሽ? የት ሆነህ ነው የምትደውልልኝ? ከሱቅ ነው የምደውልልሽ። ስልክ የት ሄዶ ነው ከሱቅ የምትደውልልኝ? ቤት ረስቼው መጥቼ ነው። ይኸውልሽ አንድ የሆነ ማጫወት ይችላል። ውጪ ላገኝሽ ይችላል። አባባ ቢሮ ነው ያለሁት። እዚህ መተህ ከዛ ብንወጣ አይሻልም? ምን ነው ደህና አይደለሽም? ምንም አልሆንኩም። አንተ ብቻ ቶሎ ና። እሺ መጣ።
የፖሊስ አባሎች ነን ለጥያቄ ስለምፈልግ ወደ ጣቢያ እንሂድ። ምንድነው? አንድ ውጤት ያለው ነገር ትነግረኛለህ ብዬ ነበር። አዝናለሁ። በቃ እኔማ ቆይ ነው ብቻ ሌላ ትነግረኝ የምትችለው ነገር የለም? የለም። መላዊት መስፍን በሰጠው ቃል መሰረት ስለአባትሽ መጥፋት የሚያውቀው ነገር የለም። ነገር ግን ሊጠልፋቸው ስለሚችለው ሰው የሚያውቀው ነግሮናል። አባቴን ይስን ያደረገው ለካ ሁሉ ጊዜ እንደምትወደኝ የምትነግረኝ እኔ የሚያመንኩ ስትሸነግለኝ ነበር። ለክፋት ስታመቻቸኝ ለካ ሁሉ ጊዜ ስትዋሸኝ ቆየው። አሁን አባቴን የት እንዳረከው ብቻ ንገረኝ። ስለኔ የነገሩሽን አምነሽ ተቀበልሻቸው? በዚህ ምድር ላይ እንዳንቺ የተረዳኝ ሰው ያለ አይመስለኝም። እድሜን ሙሉ የኖርኩባቸው አመታት ቢደመሩ ካንቺ ጋር ያሳለፍናቸውን ወራት እኮ አያክሉም። ህይወቴን አሳልፌ የምሰጣት ልጅ ያገኘው ስል ወንጀለኝነቴን አምነሽ እንዴት ጠላትሽ ታደርጊኛለሽ? ሰዎች የሚፈልጉትን እስከሚያገኙ ልባቸው ማን ያውቃል? እኔ ማምኜ ነበር፣ ግን ልታጠቃኝ እንደመጣህ አልጠረጠርኩም። አሁን አባቴን የት እንዳረከው ብቻ ንገረኝ። አይደለም አይደለም፣ ለኔ የነበረሽ እምነትና ፍቅር እኮ እንደዚህ በቀላሉ የሚናድ አልነበረም። ብታምኚኝም ባታምኚኝም እኔም እስከዛሬ ድረስ የአባቴ መሳሪያ ነበር። ስለተፈጠረው ነገር ምንም እኮ የማውቀው ነገር የለም። አንድ ማምነው ነገር ግን በዚህ አጋጣሚ አንቺን ማግኘቴን ብቻ ነው። እስቲ ልብሽን በእርጋታ ጠይቂው። እውነት እኔ እንደዚህ አደርጋለሁ? እኔ እንደዚህ አደርጋለሁ? ምልዬ በእግዚአብሔር ስም እምልልሻለሁ፣ እኔ እንኳን አንቺን ልጎዳ ቀርቶ ባንቺ የመጣብኝና ባቴን እንኳን ጥላቴ እኮ ነው ያደረጉት። መቆየት አለብኝ? አዎ፣ አንዳንድ ሁኔታዎችን እስክናጠራ ትቆያለህ።
ማላስቸግር ከሆነ ወንድሜ ጋር ስልክ ብትደውልልኝ። ስንት ነው ቁጥሩ? 569393 ከዚህ ውስጥ የምታውቀው ሰው አለ? ይሄ አባቴ ነው። ይሄ ሰውየው ነው። እነዚህን ሁለቱን ምን አደረጋቸው? የታገኘ ሄሎ አሎ ማለት መንገሻ ነኝ። እሺ ኢንስፔክተር አዲስ ነገር አለ? ነው ስልኩ ላይ መምጣትሽ ልጠይቅሽ ነው። ደጋግሜ ሞክሬያለሁ ስልኩ ግን አይነሳም። ከአንቺ በኋላው ግን መስፍን እየዋሻ አይመስለኝም። እሱም ልክ እንዳንቺ ነገሩን አያውቅም። አንድ ላይ ካልሆኑ ታዲያ እኔ የሰጠው ስልክ እንዴት ሰውየው ጋር ሊሄድ ይችላል? የአጋጣሚ ነገር ይመስለኛል። ለማንኛውም ደጋግመሽ ደውይና ለውጥ ካለ ንገሪኝ። እሺ ሄሎ ሄሎ አባቢ ደህና ነኝ እናት። የት ነው ያለኸው? ድልበር ቅርጻ ቅርጹ ጋር አካባቢ ማን አለ? እሺ አሁን ማንም አይታየኝ። በቃ እሺ እዛው ጠብቀኝ። እኔ ፖሊሶች ይዤ እመጣለሁ። ችግር ካጋጠመ ግን ደውልልኝ። እሺ እሺ ደግሞ ምንድነው የምትጎረጉሩት? እዚህ ላይ የሚመለከቷቸው ሁለት ሰዎች ተገለዋል። የሌሎቹም ህይወት አደጋ ላይ እንደሆነ እናስባለን። ሌሎች መኖራቸው እርግጠኛ ነህ? የሁለቱ ማንነት ለጊዜው ባይታወቅም አቶ አክሊሉ ግን ማንነቱ ባልታወቀ ሰው ታፍነዋል። እርስዎ ብቻ ነው ስለዚህ ፎቶ ሚስጥር ሊነግሩኝ የሚችሉት። እና እኔ ሚስጥር መደበቅ አልችልም ብለህ ነው? ሁለቱም ሰዎች አይሞቱ አሟሟት ነው የሞቱት። ሴቷ ቀኝ አይኗ ተጎልጉሎ ሻምበሉ ምላሱ ተቆርጦ ነው ከህንጻ ላይ ተወረወረው። አንድ ሰው እንደገደላቸው ደግሞ በቂ መረጃ ይዣለሁ። ይህንን ቆቅልሽ ለመፍታት ጊዜ ይፈጅብኝ እንደሆነ እንጂ አይቀርም። ግን በዚህ መካከል ሌሎች ሰዎች እንዲገደሉ ፍላጎት አይደለም። እንዴት ነው የሞቱት አልከኝ? አንዷ ቀኝ እጇ ተቆርጦ አይኗ ተጎልጉሎ፣ ሌላው ደግሞ ከህንጻ ላይ ተወርውሮ 1 ሜትር ብረት በልቡ